ኤፍራታ መድኃኒቱን ለካ ወስደዋለች። ትናንትና ያፌት መድኃኒት ነው ጊዜው ሰዓትሽ ደርሰዋል ይኸው መድኃኒት ብሎ መድኃኒት ሰጥቷት ነበረ። ብዙዎቻችን መድኃኒቱ ክኒኑ ውጣው ይሁን አልዋጣችሁም የሚል የብዙዎች ጥርጣሬ ነበረ። ግን አሁን አንዳንድ መረጃ እንደወጡ ከሆነ መድኃኒቱ እንደወሰደችውና በጠና ታማ ሕክምና እየተከታተለች እንደሆነ ተሰምቷል። ህፃኑም እንደወረደ አንዳንዶቹ እየተናገሩ ነው። ነገር ግን መድኃኒቱ መውሰዷን እርግጠኛ የሆኑ ነግረውናል ማለት ነው። ግን እኛ እንደዚህ አልጠበቅንም ነበረ። ያፌት ተንኮለኛ ያፌት እንግዲህ ልጁ የሱ እንዳልሆነ አውቆ ይህ ነገር ከኔ ካልሆነ የራሱ ጉዳይ እኔ ከሞትኩ ሰርዶ አይብቀል ይላል። አህያ እንደዛ ነው ያደረገው ያፌት ማለት ነው። ስለዚህ ህፃኑ ይሄን አይደለም ብሎ ነው አስቦ አልሞ ተኳሽ አለ ሀገሬ ሰው ያው አልሞ ነው ተከሰው ማለት ነው። የሱ እንዳልሆነ ይታወቃል። ስለዚህ እና የሱስ ባይሆን ይህ ሁሉም ለምን አደረገ ይህ ክፋት የሚለውን ይህ ሌላ ጥያቄ ይሆናል። ሌላ ጽዮንና ሉሊትን አዲስ ጦርነት እንደከፈቱ እሱ መረጃ እየወጣ ነው። እስካሁን በዝምታ ዝም ብላ ብትቀመጥም በመጨረሻው ግን ዝምታዋን ሰብራለች። ጽዮንን አሁን ሉሊትን እያሳደደች ትገኛለች። ሉሊትም የሰራችውን ስራ ትዝ ብሏል ወይም ደግሞ አስፈርዷት አስታውሳ እሷም ፍርሃት ላይ ያለች ጽዮን ምን ታደርገኝ ይሁን በስካቶቶች ውስጥ በቅናቶች ውስጥ የሚለውን ሀሳብ ግራ ግብት ብሎታል። አይደለም እሷ እኛም ግራ ገብቶናል። እንደው ባታደርግሽ ነበር የሚገርመው እንደው ቅጥቅጥ ራሱ ብታደርግሽ እግርሽ እጅስ ብትቆምጥሽ እኛ ምንም አይመስለንም። ስለዚህ እንዳው እሰይ ነው የምንለው ማለት ነው። አንቺ ካደረግሽው አንጻር አንቺም ቅቤ ቀበሻት አይደለም በሰዓቱ መርቀሻት አይደለም ሽንት ቤት አጋብተሽ እንደው አጋጭተሽ ያ ሁሉም ራሷ እስከምትረሳ ድረስ የስንት ቀን ያ ሁሉ ቆይታ አሁን አንቺ ምንም ብታደርግሽ አይገርመንም። እኛ ደግሞ አሰይ እንደው እስካሁን ቆይተሽ ነው ምንላት። እንደዚህ አይነት ተንኮለኛ ሰዎች መልሳቸው ወዳው ካላገኙ ውሸቱን ነገር ያው ይገንና እውነቱ ነገር ደግሞ እየጠበበ ይሄዳል። ስለዚህ እስካሁን ዝም ማለቷ ራሱ እሷን የሚያስቀጣት ይመስለኛል። ምክንያቱም ሌላ ነገር እያስከተልሽ እየሰራሽ ነው ወንጀል ምንም በማያገባሽ ያንዴ ብትጋለጭ ኖሮ ይሄንን አታደርጊም ነበር። አሁን ያፌት ያለሽን ነገር እያንዳንዱ ሰው ሲወጣ ሲገባ በጀዋለሽ እየቀረሽ በሞባይልሽ እንግዲህ አንቺ ሰው የምታጋጭ ሰው ስለሆንሽ ሲሆን እስካሁን ስለዘገየሽ እንደው እኛ ይቅር አንልም እንበላት እንዴ? አው ይቅር አንልሽም። ነገሩ ያው በሲስተም ነው ሁሉም ነገር ምንም ቢሆን ሲስተማቲክ እሷ ሲስተም ተጠቅማ ነው እንደው እስካሁን ያልወሰደችው እርምጃ በድንጋጤ የወሰደችው እርምጃ የምር ይበልጣል። ሁሌም እሷ እያስተነገረች በሆነው ባልሆነው ያ ደግሞ ምንድነው የምትደነግጠው ስራዋ ስለሆነ ስለሰራችው መጀመሪያ ያ ነው የሚያስደነግጣት። ስለዚህ መጀመሪያ በድንጋጤ ነው ገደለቻት። እሷም ብላለች እኔ ዝም ብዬ እያስቃየው እንደዚህ እያስተነገጥኩ ነው ቦታሽ ማስገባሽ ብላ ነበር። አሁንም እንደዛ ነው። እኔ አንድ ጊዜ በሆነ ነገር ቋቀጭ አድርገሻት ከዛ የራሷ ጉዳይ ብትያ ደግሞ ይህም ጥሩ ሀሳብ ይመስለኛል። ጽናት የመነው ጽዮንዬ ሌላው በማነው ቢኒና ጽዮን ወደ ገደለው ግቡ ወልዴም ወደ ጓሮ እያላችሁ ጓሮ ሄዳችሁ ወደ ጓሮ ሄዳችሁ እንዳትቀሩ መልእክቴ ነው። ሌላ ጽዮንን ማነው ቤዛና አዲሱ ጓደኛው ጽያዱን ማነው ስሙ ማን ነበረ ነገሩኝ። ያቆድ ነው ያቆድ እንደዛ አካባቢ ያው ስሙ ራሱ አያዝም። ነገራችን ላይ እዛ ቤት የመጡ ሁሉም ስማቸው ብዙ አያዝም ማለት ነው። አዳዲሶቹ ማለት ነው። የመጀመሪያዎቹ ውስጥ ነባሮቹ ከነቅድም አያቶቻቸውን እናቃቸዋለን ማለት ነው። ግን አሁን የመጡ ሰገጤዎች አሉ። እነሱ ግን አናቃቸውም። ብቻ የቤዛ ጓደኛ ናኦድ ነው ስሙ ናኦድ ነው። ያው የአባቱ ጠይቄ እነግራለሁ። ያው በህይወት ያለ አይመስለኝም። ሁሉም እያማረረ ነው። የሆነ ነገር እንደደረሰበት ያው ያስታውቃል። በዛ አጋጣሚ እኔ ማስታወቂያ ልስራለትና እንግዲህ የስነ ልቦና እንትኖች ብትመክሩት የሆነ ጊዜ ብትሰጡት የተሻለ ነው። ያም ሆነ ይህ ከቤዛ ጋር ያላችሁ እንትን ምንድን ነው? ይሄ ነው አሁን እኔ ማወቅ የፈለኩኝ።
የእውነት ነው ወይስ የውሸት እየሰከሳችሁብን ነው? ምንድን ነው? የእውነት ከሆነ ወደ ገደለው ግበት። ምክንያቱም ምን? አዎ ወደ ገደለው መግባት ነው። ለምን እንትን ነው? ስለዚህ የእውነት አድርጉትና ወደ ገደለው ግቡ። ጽዮን ከቤንም እንደዛው ያው ኦልሬዲ ያው ማነች ኤፍራታን ከተሻለት ወደ ናታ በቃ ቤቱ አለቀ። ሁሉ የቀረችው ሉሊት ነው። እሷ ደግሞ አስሮ ማስቃያት ነው። ከዛ ካለቃዋም ጋር ማለት ነው። ከሀገር ማውጣት እየተጋጋጠ ነበረ። ነገር ግን ባይወጣ ጥሩ ነበረ። ሁሉም ተባብሮ ይህን ሰውዬ መያዝ ግድ ነው እና ከተያዘ ደግሞ እንደ መጀመሪያው 2 ቀን 3 ቀን ታስሮ ለመፈታት ሳይሆን መቼ 3 ቀን ታሰረ? ሲጀምር 4 ሰዓትና 5 ሰዓት ታሰረ፣ ተለቀቀ። ግን ከዛ በኋላ የሚለቀቅ ከሆነ ሌሎቹን የቀሮቹን ማጥፋት ነው የምፈልገውና እንደዚህ አይነቶቹ ተንከሴሶች እንደው ምንድነው ጋርቤጅ ማስገባት ማለት ነው። አዎ እዛ ስብስብ አድርጋችሁ በመኪና ከዛ ወደዛ አድርጉት ማለት ነው። ምንም ቢኖርም ባይኖርም አይጠቅማችሁ ማለት ነው። አዎ እንደዛ ነው የምላችሁ። እኔ ምክር ትጠላላችሁ፣ በደንብ ነው የማከራችሁ። ሌላው ያው የማነች ዳሪያ እናት እንግዲህ ልጆችሽም ተነስቶብሻል። እናታም ላይ አሁን የምታደርጊውን ሀረካት ጥሩ አይደለም። ያው ብቻ ችግራችሁ እንትን አትሉም እንጂ በተረፈ ምንማችሁ አላማረኝም። እኔ አንቺ ካላመረሽ እኛ ካመረነኝ እና አንቺ ምን ቤት ነሽ የሚልም አይጠፋ። ኦፍኮርስ ምንም ቤት አይደለም እስካየሁ ድረስ በቃ አልችልም ማለት ነው። አዎ እንደዛ ነኝ። ስለዚህ አሁን ብቻዋኖች የምትቀረው የዳኒ ማነች ነበረች የዳኒያ እናት ማለት ነው። አዎ ያው ከወንድ ልጇም ያላት እንትን ታውቃላችሁ። ከልጅቷም ደግሞ እንደዛው። ስለዚህ 3 ናቸው ለካ ወንድ ልጆች 2 ነው። ያ ትልቁ እንደ 10 የምታሰራው አያችሁ። አዎ እንደ 10 ነው የምታሰራው። ልጆችሽም እንደዛ ከሆነ በቃ ከልጆች ወደ ቀልብሽ ተመለሽ። ልጆችሽ አንቺ ጋር የሆነ የሚጠሉት ነገር አለ። ያን ነገር ደግሞ አስተካክዩ። ጥያቄ ያላቸው ጥያቄያቸው ደግሞ መልሽላቸው። እያለባበስሽ ነው የምታልፊውና ይህ ነገር ጥሩ አይደለም ማለት ነው። አዎ በጣም ኃይለኛ ሴት ሆነሽ ትንሽ ወደ ለስለስ ለማለት ሞክሪ ማለት ነው። ምንም ችግር የለውም። ለስለስ የተሻለው ነስላሳ ማለት ነው። ያው ምንድነው ሚሪንዳ አላልኩሽም? ሚሪንዳ እንደለዛ እንደዛ ነው። አሁን እንደዛ ይሁን ችግር የለም። ሁሌም እንደተቆጣሽ አንድ ቀን ስቀሽ አታውቂም። እንግዲህ ያኛውም ልጇ ነው እንደምታዩት፣ ግን እንዳሰሪ ነው የምታሰራው። እሺ እሱስ የእሱና የናኦድ አባት አንድ ናቸው። እኛው ግራ አጋባሽን እኮ ትክክለኛው። ምክንያቱም ከኋላ ስለመጣችሁ ከነ መረጃ ማስረጃችሁ መያዝ አልቻልንም ማለት ነው። ስለዚህ 3ቱም የአንድ ሰውዬ ናቸው ወይስ እንዴት ነው ነገሩ? ያው ሪከርዴ ስለምትሰሚ በዚሁ መልሽኝ። በቃ ልጆች ፈታ ስትላቸው ሲጫወቱ አንቺ ስታጫውቻቸው እንደዛ ነው እና አቅርቢያቸው። ለዛ ደግሞ ትልቁ ልጅሽን ማነው ናኦድ በጣም አሪፍ አስተዋይ ነው። የምትሰሪው ግፍ ስራ ነግሮሻል። ቀኑ ያለፈበት ኤክስፓየርድ የሆነ ነው እንደዚህ የቀባሽ የምትሸጪው ምናምን ብሎ ያው ተናግሯል ባለፈው። እዚህ ደግሞ ቂም ይዛለች። ግን ከዛ በፊት የሆነ ተያያዙት ቂም አለ። እሱም ፍቱ። አዎ ተስማ አንቺም አንዳንዴ ሳቂ። ይሄ መሳቅ ደግሞ ጥሩ ነው። አዎ እድሜም ያረዝማል አሉ። ሁሌም እንዳኮፍረፍሽ፣ ሁሌም እየተነጫነጭ በውጭም ይሁን ከቤት በስልክ ይሁን የምር እስቲ አንድ ቀን ይወት በቃ እየተጨናነጭ በቃ ምንድነው ምን ስም እንስጣት? መጭቃ በቃ መጭናን ያደስ ማጣውልሽ። አንድ ጊዜ ቢያንስ ፈገግ በይ እንዴ! ስትወለጅ አትሳቂ ተብለሽ ነው እንዴ? የ3ቱም ልጆች ያንቺ ናቸው። ስለዚህ እውነቱን ንገሪያቸው። እስከ መቼ እውነት አንተ እዚህ ነው አንተ ብሎሽ እውነታውም ያው ነገራቸው። ስለዚህ አንቺም ደግሞ ቶማች አትሁኝ ማለት ነው። ሳቂ ለመሳቅ ሞክሪ። ልጆችሽን ከልጆችሽ ለመጫወት ሞክሪ። ያጫውቻቸው። የአባት ፍቅር ይፈልጋሉ፣ የእናት ፍቅር ያው ይፈልጋሉ። ስለዚህ አንቺ ሲገቡ ሁሉ ማኩረፍ፣ የት ነበርክ ነው ነገሩ። ስለዚህ ይሄን አያዋጣሽም። አዎ አንዳንዴ
ለስላሳ ጠጅ፣ ለስለስ ያለ ነገር ይዘሽ ወጪ ማለት ነው። ሶስቱም ልጆች እናት ነሽ፣ አባታቸውስ የት ነው? ስንት ናቸው? አባታቸውስ? ሶስቱም የተለያየ ናቸው። ይሄም ልብና ለማብራራት እንፈልጋለን። በተረፈ ሰላማችሁ ይብዛ። ባይ ባይ። ቪዲዮ ላይክ አድርጉ።